ሰርድ ጀነሬሽን ዋርፌር በአይቲ እየተተካ ሲመጣ ፎርዝ ጀነሬሽን ዋርፌር ሆነ። ፎርዝ ጀነሬሽን ዋርፌር እነዚህ ከዚህ ቀደም መመሪያ የነበሩ የጦር መሳሪያዎች በአይቲ ሳይደገፉ ብቻቸውን ሩዝ እንዲመረግ ድንጋይ እንዲመረግ ብዙ ጊዜ የራስ ዳር ጦርነት እንደ ኤግዛምፕል ይነሳል። በዚህ ውጊያ የኢራቅ አጠቃላይ አንታይክራፍት የሆኑ ሚሳይሎች የጦር መሳሪያዎች የአሜሪካን ኤርክራፍት መከላከል ያልቻሉት በአይቲ አማካኝነት ተሽመጥለው ሽባሰዋል። ስለዚህ አዘኢል ትልቅ የጦር መሳሪያ መታጠቅ ወይ ማምረት ሳይሆን አይቲ ያተኮረ በመሆኑ በጦርነት አሸናፊነት የሚያረጋግጥበት ዘመን ስለነበረ ፎርዝ ጀነሬሽን ዋርፌር ወይም አይቲ ዋርፌር ተብሎ ይወሰዳል።